ረሱላችን ዓለይሂ ሰላቱ ወሰላም ከሞቱ በኋላ ቢላል መዲና ላይ መቀመጥ አልቻለም። ምክንያቱም መዲና ከተማ ላይ ያለ ነገር ሁሉ ከውድ ጓደኛው ከውዱ ነቢይ ጋር ያሳለፋቸውን ወርቃማና ተመልሰው የማይመጡ ጊዜያትን ያስታውሳል። እናም መዲናን ትቶ ወደ ሻም ሀገር አቀና። እዛው ሆኖ ጂሃድ እያደረገ ከረመ። እናም አንድ ቀን በሌሊት ከእንቅልፉ እያለቀሰ ተነሳ። ሚስቱም በመደናገጥ ምን ነካህ? ለምን ታለቅሳለህ? ስትለው እሱም በህልሜ ረሱልን ዓለይሂ ሰላቱ ወሰላም አየኋቸው። ያ ቢላል ማ ኩሉ ሃዛል ጀፋእ አማ አነ ለከ አን ተዙረና? ቢላል ሆይ ምንድነው እንዲህ መጥፋት? አትዘይረንም እንዴ አሉኝ ብሎ መለሰላት። የረሱል ዓለይሂ ሰላቱ ወሰላም ናፍቆት አላስቀምጥ ያለው ቢላልም ከሻም ተነስቶ ወደ መዲና መገስገስ ጀመረ። ገና መዲና ከመግባቱ የረሱል ውድ ጓደኛ የሆነው አቡበክርን ረዲየላሁ ዐንሁ ተገናኘ። አቡበክርም ቢላልን እንዲህ አለው፣ እባክህ በነቢያችን ዘመን ትል እንደነበረው ለዛሬ አዛን በልልን። ቢላልም ይቅርታ አድርግልኝ፣ ረሱል ዓለይሂ ሰላቱ ወሰላም ከሞቱ በኋላ እኮ አዛን ማለት አልቻልኩ አለው። ከአቡበክር ረዲየላሁ ዐንሁ ጋር እንደተለያዩ ከዑመር ረዲየላሁ ዐንሁ ተገናኙ። እሳቸውም ልክ አቡበክር ያቀረቡትን ጥያቄ ለቢላል ዳግም አቀረቡለት። ለዑመርም ይቅርታ አድርግልኝ፣ ረሱል ዓለይሂ ሰላቱ ወሰላም ከሞቱ በኋላ እኮ አዛን ማለት አልቻልኩ ብሎ መለሰለት። ከዚያም የረሱልን ዓለይሂ ሰላቱ ወሰላም የልጅ ልጅ አያቸው። ሕፃናት ናቸው። አንገቱ ላይ ተጠምጥመው እሱም ሁለቱንም አቅፏቸው የረሱልን ዓለይሂ ሰላቱ ወሰላም ጠረን ልጆቹ ላይ እያሸተተ ይንሰቀሰቅ ጀመር። ያ አላህ! ከዚያም ልጆቹም አንተ ቢላል ያኔ በአያታችን ጊዜ ትል እንደነበር ዛሬም አዛን በልልን አሉት። ጥያቄያቸውን መቃወም አልቻለም። ያኔ ረሱል ዓለይሂ ሰላቱ ወሰላም በነበሩ ጊዜ አዛን ይልበት በነበረው ቦታ ላይ ወጣ። አላሁ አክበር አላሁ አክበር ሲል ጊዜ መዲና ተናወጠች፣ ከተማዋ ተቀወጠች። በድጋሚ አላሁ አክበር አላሁ አክበር ሲል ሰው ሁሉ ከቤቱ ወጣ። ረሱላችን ዓለይሂ ሰላቱ ወሰላም መጡ እንዴ? ነቢያችን ተቀሰቀሱ እንዴ? እያሉ ያኔ በነቢያችን ጊዜ የሰሙትን ድምፅ ሲሰሙ ያ ድንቅ ዘመን ታወሳቸው። ያ ረሱል ዓለይሂ ሰላቱ ወሰላም የሚሰግዱበት ጊዜ ትዝ አላቸው። አሽሀዱ አን ላ ኢላሃ ኢለላህ ሲል ወንዶች ከየቤታቸው ከየገበያ ተሰብስበው ወደ መስጅድ መትመም ጀመሩ። አሽሀዱ አን ላ ኢላሃ ኢለላህ ሲል ሴቶች ከየቤታቸው ወደ መስጅድ ይሮጡ ጀመር። ነቢያችን መጡ እንዴ በማለት እየተጠያየቁ፣ ቢላልም አሽሀዱ አነ ሙሐመድን ረሱሉላህ የሚልበት ሲደርስ እንባውን መቆጣጠር አቃተው። ድምፁ ተዘጋ። የረሱላችንን ዓለይሂ ሰላቱ ወሰላም ስም እሳቸው በሌሉበት መጥራት አልቻለም። አዛኑን ማጠናቀቅ ስላልቻለ እየተንሰቀሰቀ ትቶ ወረደ። ረሱል ዓለይሂ ሰላቱ ወሰላም የሞቱ ቀን እና ያን ቀን እንደተለቀሰው መዲና ውስጥ እንዲህ ህዝቡ አልቅሶ አያውቅም ነበር። በአሁኗ ሰዓትና ደቂቃ ማንን ማየት ይመኛሉ አሊያም ይፈልጋሉ?